ሰላም ተመልካቾቻችን፣ ዛሬ ደግሞ ተስፋ በሚለው አዲስ ፕሮግራማችን ተመልሰን መጥተናል። ፕሮግራሙን ያዘጋጀላችሁ የወንጌል ባህሉ እኔ ተረስገማል እንዲሁም ደግሞ ሊዲያ ብትሆነን ይህን ቪዲዮ እስከመጨረሻው መከታተል እንዲያነስ እኔ ደግሞ ሃናውጤ። እሺ ዛሬ ደግሞ ወላጆች ለልጆቻቸው ምን ነገር ማድረግ ይኖርባቸዋል፣ ምን አይነት ድጋፍስ ማድረግ እንዳለባቸው ነው የምንወያይበት። እሺ በዛሬ ፕሮግራማችን ላይ ደግሞ እስከመጨረሻ መከታተል እንደርሰው ወደ ፕሮግራሙ እንሂድ። እሺ ወላጆች ለተማሪዎቻቸው ወይም ደግሞ ለልጆቻቸው የሚያደርጉትን ድጋፍ እናያለን። ወላጆች ወይም ደግሞ አሳዳጊዎች ለልጆቻቸው የተለያዩ ድጋፎችን ማድረግ ይጠበቅባቸዋል። በፈተናቸው እንዳይወድቁ መርዳት፣ ማስጠናት፣ ደብተራቸውን ቼክ ማድረግ፣ አንብባ ወይስ አላነበበም የሚለው ነገር በመጠየቅ ማረጋገጥ አለባቸው። በዚህ ሀሳብ ምን ትላላችሁ? እኔ በዚህ ሀሳብ በደንብ እስማማለሁ። ምክንያቱም ያልተኮተኮተ አበባ እንደማያድግ ሁሉ ልጆቹም ከስር መሰረቱ በቤተሰቦቻቸው እንዲሁም በአስተማሪዎቻቸው በትክክል እንትን የማይሉ ከሆነ ትልቅ ደረጃ ላይ ይደርሳሉ ብዬ አልገምትም። ስለዚህ ከወዲሁ ወላጆች ለልጆቻቸው ጥሩ ነገር እያስተማሩ መሄድ አለባቸው ብዬ አምናለሁ። እሺ በዚህ ደግሞ ወላጆች ለልጆቻቸው ትልቅ አስተዋጽኦ ማድረግ ይኖርባቸዋል። ምክንያቱም አንድ ተማሪ የወላጅ ድጋፍ ከሌለው ከንቱ ነው ወይም ደግሞ ጥሩ ቦታ ላይ መድረስ አይችልም። ተማሪዎች ደግሞ የአስተማሪ ድጋፍ ብቻ ሳይሆን የወላጅ ድጋፍ ያስፈልጋቸዋል እና ለፈተና ሰዓት ደግሞ የተለያዩ የጽህፈት መሳሪያ ቁሳቁሶችን ደግሞ ማሟላት አለ። እሺ አሁን ወንጌል እንዳልሽው እኔ ተስማማለሁ። የምጽፍባቸውን ማቴሪያሎች ማስመሪያ ሊሆን ይችላል፣ እስራስ፣ ላጲስ፣ መቅረጫ እሱን ማሟላት አለባቸው። ምክንያቱም መምህራን በማያመጡበት ጊዜ ሊቆጧቸው ወይም ደግሞ ሊመቷቸው ይችላሉ። ስለዚህ ወላጆች ለልጆቻቸው የተለያዩ ድጋፎችን ማድረግ ይጠበቅባቸዋል። እሺ ምረት ባለችው ሀሳብ እኔ በደንብ እስማማለሁ። ምክንያቱም ወላጆች ቀድሞ ለልጆቻቸው የሚያደርጉት ድጋፍ ትልቅ አስተዋጽኦ ነው ብዬ አምናለሁ። ስለዚህ ወላጆች በሚያደርጉት የትኛውንም አይነት ድርጊት ልጅ በዛ ድርጊት እያደገ ነው የሚሄደው። ለምሳሌ አብዛኛው ወላጅ በእርግጥ ልጁን ይከታተላል ወይም ደግሞ እንትን ይላል፣ ግን አንዳንድ በጥቂት በስራ ቢዚ የሚሆኑ በጣም ብዙ ወላጆች አሉ። በዚህም ጊዜ ለልጆቻቸው የሚሰጥ ጊዜ ጥቂት ነውና ተማሪዎችም በራስ መተማመን ስለማይኖራቸው በዛ ጊዜ አስጠኑ እንዲበሉኝ ብለው ደፍረው ለመናገር ያላቸው የራስ መተማመን ከጊዜ ወደ ጊዜ ስለሚቀንስ ያላቸው በራስ መተማመን ኮንፊደንሳቸው እያጠረ እያነሰ ይላል። ስለዚህ ወላጆች ለልጆቻቸው የሚያደርጉት አስተዋጽኦ በልጆች ህይወት ላይ ትልቅ አስተዋጽኦ አለ ብዬ አምናለሁ። አዎ ትክክል ናችሁ። ሁላችሁም ያወራችሁት ምንድነው? በዚህ ነገር ላይ ስናወራ አሁን ስለ አንድ ሰው ብናወራ አንድ ሰው ጎበዝ ተማሪ ነው ብለን ስለዛ ሰው ብንመሰክር ራሱ ያ ሰው በብዙ እንደዛ ጎበዝ እንዲሆን ብዙ ቦታ የሚይዘው ወላጅ ነው። ምክንያቱም ደግሞ ወላጅ መጀመሪያ ላይ እሱን አስጠንቶ የቤት ስራ አሰርቶ እንትን ይህም ደግሞ የሚጠቅመው ያ ልጅ በጣም ጎበዝ እንዲሁም ደግሞ ጨዋ እንዲሆን ያደርገዋል። እሺ አንቺ ዮሐና ባልሽው ሀሳብ እስማማለሁ። ወላጆች ለልጆቻቸው የተለያዩ ድጋፍ ያደርጋሉ። ስለዚህ ከነሱ መካከል አሁን እናጠናለን ብለው ገብተው ደብተራቸውን የሚገልጣሉ ወይም ደግሞ ወሬ የሚያዩ እና የሚዘናጉ ልጆች አሉ። በዛም ጊዜ ደግሞ በትምህርታቸው ጥሩ እውቀት አያገኙ ማለት ነው። ስለዚህ ወላጆች ደግሞ ልጆቻቸውን የመጠየቅ ኃላፊነት ወይም ደግሞ ግዴታ አለባቸው። ምክንያቱም ወላጆች ልጆቻቸው ውጤታማ እንዲሆኑ ይፈልጋሉ። ስለዚህ ወላጆች ደግሞ ለልጆቻቸው እንደሚተጉ ሁሉ ወላጆችም ለእነሱ ውጤት ማገዝ አለባቸው ብዬ አስባለሁ። እሺ ምረት ባልሽው ሀሳብ በደንብ እስማማለሁ። ምክንያቱም በልጅ ውጤት ላይ ከልጅ ማሻገር ወላጅ ሰፋ ያለውን ቦታ ይወስዳል። ምክንያቱም ወላጆች ለልጆቻቸው ሲሉ ህይወታቸውን ይኖራሉና ለእነሱ መልፋት አለባቸው ብዬ አምናለሁ። ስለዚህ በየትኛውም ስራ ቢጨናነቁም ወይም ቢዚ ቢሆኑ በቻሉት አቅም ማገዝ አለባቸው ብዬ አምናለሁ። ሊዲያ እና ምህረት የገለጻችሁት ሀሳብ አሪፍ ነው ብዬ አምናለሁ። አንዱ ደግሞ ችግር የትምህርት አለመከታተል ሲሆን እዛ ትምህርት ቤት በትክክል ያልተከታተሉትን እዚህ መጥተው ወላጅ ማያስጠና ካልሆነ
ትክክል ላይሆን ይችላል ውጤታቸው ወይም ውጤታቸው ሊቀንስባቸው ይችላል። ወንጌል ባለችው ሀሳብ በደንብ እስማማለሁ። ምክንያቱም ድንገት በትምህርት ቤት ውስጥ መመሪያ ያለውን ባንሰማ ቤት መተን ምናልባት ከኛ የሚበልጡትን ወላጆቻችን ጠይቀን አስተማሪ ካለ እንኳን በጥሩ እንትን እናገኛለን። ይህም የማይሆን ከሆነ ግን ከሁለቱም ስለማንጠቀም መጥፎ ውጤት እናገኛለን ብዬ አምናለሁ። አዎ ልጅ የራሱ የሆነ ግዴታ፣ ወላጅ የሆነ ደግሞ የራሱ ግዴታ አለው። ያንን ደግሞ ሁለቱም መወጣት ይኖርባቸዋል ብዬ አስባለሁ። እሺ ዮሐና እንዳልሽው ትክክል ነሽ። ወላጆች ለልጆቻቸው የተለያዩ ድጋፎችን ማድረግ አለባቸው። ትምህርታቸው ላይ ውጤታማ እንዲሆኑ ማበረታታት፣ ማስጠናት፣ ጽሁፋቸው ኖታቸውን ጨርሰዋል ወይስ አልጨረሱም የሚለውን ማረጋገጥ፣ የልጆቻቸውን የቤት ስራና ወይም ወርክሽት ቼክ በማድረግ መፈረም ይጠበቅባቸዋል። እነዛ በማይደርጉበት ጊዜ ተማሪዎች በውጤታቸው ሊወድቁ ስለሚችሉ የወላጆች ድጋፍ ለተማሪዎች መድረስ አለበት። እሺ ምህረት ባልሽው ሀሳብ በደንብ እስማማለሁ። ምክንያቱም የነገ ህይወትን የሚገነቡት ተማሪዎች በወላጆቻቸው መደገፍ ይጠበቅባቸዋል። እንዲሁም ደግሞ ከትምህርትን ባሻገር ደግሞ ባላቸው ከጓደኞቹ ጋር ባላቸው በማህበራዊ ህይወት ለምሳሌ አንድ ወላጅ ለልጁ ምን አይነት ቀን እንዳሳለፈ ምን አይነት ውሎ እንዳለው መጠየቅ አለበት። ይህም ደግሞ የሚሆንበት ምክንያት ልጆች ከትምህርትን ባሻገር ነፃነትን ይፈልጋሉ። ስለዚህ ያንን ነፃነት ደግሞ ከወላጆቻቸው ማግኘት አለባቸው ብዬ አምናለሁ። አዎ ብዙ ተማሪ ኮንፊደንስ የለውም ደግሞ ኮንፊደንስ የለውም። በዚህ ምክንያት ደግሞ የተለያዩ ነገሮችን ማገባደድ ወይም ደግሞ የተለያዩ ነገሮችን ማድረግ አይችልም። ይህ ደግሞ ችግሩ ከወላጆች ነው። ምክንያቱም ቤት ውስጥ የሚናገር ወይም ደግሞ የተለያዩ ተሳትፎ የሚያደርግ ልጅ እዚህ ደግሞ መጥቶ ትምህርት ቤት ውስጥ ደግሞ መጥቶ የተለያዩ ነገሮችን ማድረግ አይከብደውም። ለዛ መጀመሪያ አንድ ልጅ ጎበዝ ነው ወይም ደግሞ ኮንፊደንስ አለው የምንለው መጀመሪያ ያለበት ከቤት ወይም ደግሞ ወላጆቹን ደፍሮ ወይም ደግሞ ወላጆቹን ችሎ ማናገር ከቻለ ያ ኮንፊደንስ እያደገ መጥቶ ትምህርት ቤት ውስጥም ደግሞ መናገር እንዲችል ያደርገዋል። አንዳንዴ ደግሞ እንደዚህ አይነት ችግሮች ላይ ሊጋጠሙ ይችላሉ። ለምሳሌ ወላጅ ስራ ላይ ደክሞ ሲመጣ ስራ ሰርቶ ሲመጣ ሊደክሙ ይችላል። የዚህን ጊዜ ማስጠናት ስለማይችል ተማሪው ደግሞ ይገርፈኛል ወይም ይቆጣኛል ብሎ ስለሚያስብ ጥያቄ ጠይቀው ድፍረት አይኖረውም። እሺ ወንጌል ባልሽው ሀሳብ እኔ እስማማለሁ። ወላጆች ለልጆቻቸው ኮንፊደንስ እንዲኖራቸው ማበረታታት ውስጥ አንዱ ነው እና የሚያበረታቷቸው ከሆነ ትችላላችሁ፣ ፈተናውን ትደፍናላችሁ፣ ውጤታማ ትሆናላችሁ በሚሉበት ጊዜ ተማሪዎች ደግሞ ያንን ሀሳብ በመቀበል በውስጣቸው ውስጥ ያሳድሩታል። ከዛ በዛ ጊዜ ደግሞ የማጥናት ፍላጎታቸው በጣም ይጨምራል። ወላጆቻቸውን ያልገባቸውን ለወላጆች ይጠይቃሉ እና የተለያዩ ድጋፍ እንዲደረግላቸው ያደርጋሉ። ስለዚህ የተማሪዎች ግዴታ ብቻ ሳይሆን ወላጆችም ለልጆቻቸው ግዴታ ድጋፍ ማድረግ ይጠበቅባቸዋል። እሺ ምህረት ባልሽው ሀሳብ በደንብ እስማማለሁ። ምክንያቱም ወላጆች ለልጆቻቸው ኮንፊደንስ ወይም በራስ መተማመን እንዲለምዱ እያደረጉ መሄድ ይጠበቅባቸዋል። ምክንያቱም ወላጆች ለልጆቻቸው ትልቁ ቦታ መውሰድ ይጠበቅባቸዋል። ሌላው ደግሞ ተማሪዎች ኮንፊደንስ እንዲኖራቸው ከወላጆቻቸው ባሻገር ከአስተማሪዎቻቸው ጋር ያለው ቅርበት ወሳኝ ነው ብዬ አምናለሁ። እሺ እንግዲህ ያለውን ሀሳብ እኔ እስማማለሁ። እሺ ወላጆች ለልጆቻቸው ድጋፍ ማድረግ አለባቸው። ስለዚህ በዛ ድጋፍ በሚያደርጉበት ጊዜ የልጆቹ ኖት መጨረስ እንዳለባቸው ቼክ ማድረግ አለባቸው። ምክንያቱም ልጆቹ ኖት ሳይጽፉ ሊመጡ ይችላሉ። የክፍል ስራ ሳይጨርሱ ሊመጡ ይችላሉ። እንዲሁም ደግሞ የቤት ስራ ሳይሰሩ ሊመጡ ይችላሉ። ስለዚህ ወላጆች ደግሞ ያንን ቼክ የማድረግ ኃላፊነት አለባቸው። ያንን ቼክ በማያደርጉበት ጊዜ አስተማሪዎች ሊቆጧቸው ወይም ደግሞ ሊገርፏቸው ሊመቷቸው ይችላሉ። ስለዚህ ወላጆች ለልጆቻቸው ድጋፍ ማድረግ አለባቸው። እሺ ምህረት ባለችው ሀሳብ እስማማለሁ። ተማሪዎች እዚህ መጥተው ያላቸው ኮንፊደንስ ከቤት ነው ብዬ አምናለሁ። የዛሬ ፕሮግራማችን ይመስል ስለተከታተላችሁ እናመሰግናለን። ላይክ እና ሰብስክራይብ ማድረግ ይህ የነገ ተስፋ የሚል ፕሮግራማችን እናመሰግናለን።